በድንችና በድንች ብቻ የሚሰሩ 3 አይነት ለየት ያሉ ምግቦችን ላሳያችሁ። ድንችን በአንድ አይነት መንገድ ብቻ የተመገባችሁ ምርር ላላችሁ በዚህ ቪዲዮ ያልተለመዱና በድንች ብቻ የሚሰሩ 3 አይነት ምግቦችን ይዤላችሁ መጥቻለሁ። መጀመሪያ የምናየው ተወዳጁን የሀረርጌ ምግብ ላፊሶን ነው። ይህ ወደ ምስራቁ አካባቢ በጣም በብዛት ይጠቀሙታል፣ ሀረር ምናምን። ዛሬ ደግሞ እሱን ላስተዋውቃችሁ ነው። ለሱ የሚያስፈልጉን ግብአቶች ድንች፣ ሽንኩርት፣ ቲማቲም፣ የሀብሽ ዱቄት የተፈጨ፣ እሱን ደግሞ እንዴት እንደሆነ ሌላ ጊዜ ይዤላችሁ እመጣለሁ። ጨው፣ በርበሬ፣ ነጭ ሽንኩርትና ዘይት ነው ማለት ነው። ሁልበት ወይም ላፊሶ ስራችን እንገባለን ማለት ነው። ስለዚህ መጀመሪያ ድንቻችንን መላጥ እንጀምራለን ማለት ነው። ያው በመላጫም ሆነ በቢላ መጠቀም እንችላለን እንዳመቻችሁ። ስለዚህ ድንቻችንን በዚህ መልኩ ልጠን ጨርሰናል ማለት ነው። አሁን እንከረታትፈዋለን። በሚያመቻችሁ መጠን በሚያመቻችሁ ሳይዝ መከረታተፍ ትችላላችሁ። መጨረሻ ላይ የምንሰራው ወጥ በጣም ስሙዝሊ መብላት የምንችለው ነገር ነው። ቶሎ ቶሎ ዋጥ ያደረግን መብላት የምንችለው ምግብ ነው። በዛ ላይ ደግሞ ሀብሽ በጣም ብዙ ዘርፈ ብዙ ጥቅሞችን ይሰጣል ለሰውነታችን። ያው ድንችን እንደዚህ ከረተፍን ረዥም ሰዓት ካቆየ ነው ጠቁርብናል። ውሃ ውስጥ ማስቀመጥ የተሻለ ነው። አሁን ሽንኩርታችንን ደግሞ እኔ እንደነገርኳችሁ መፈጥነው ብዙ ነው። ሽንኩርታችንን በዚህ መልኩ ፈጭተን ጨርሰናል ማለት ነው። የተለያየ አማራጭን ቲማቲምን ለማድቀቅ መጠቀም ትችላላችሁ። ለእኔ ግን ይሄኛው መፈቅፈቅ ይቀለኛል ማለት ነው። ስለዚህ ቲማቲሞቻችንን በእንደዚህ መልኩ እናዘጋጃለን። ቲማቲሞቹን ስንፈጭ ሰርኩላር ሞሽን ብንጠቀም የተሻለ ነው። ስለዚህ ቀልጠፍ ብዬ እንፈቀፍቃለሁ ማለት ነው። ቲማቲም ውሃ ፈሶ እንትጃችንን ፈጠን አድርገን አለበለዚያም ደግሞ ጎርጎድ ያለ እቃ ውስጥ መፈቅፈቅ ይቻላል። ነጭ ሽንኩርቱን ደግሞ በዚህ በመፈቅፈቂያው በአንደኛው ጎን በኩል መጠቀም እንችላለን ማለት ነው። ፈጭቼ እንዳላስቀምጥ ፍሬሽ የሆነ ነገሮችን በየቀኑ መጠቀም ስለምፈልግ ነው እና የሚያስፈልገኝን ያህል ከላው ላይ ፈቅፍቄ እጠቀማለሁ ማለት ነው። ይህን ያህል መጠን ነጭ ሽንኩርት ለእኔ ይበቃኛል። ሀብሻችንን የምናዘጋጀው ጥሬ ሀብሽ መጀመሪያ የታጠበ እናዘጋጃለን። የደረቀውን ትንሽ አምስት እናደርገውና ሞቅ ባለ ምጣድ ላይ የእንጀራ ምጣድ ላይ ብታደርጉት ደግሞ በጣም የተሻለ ነው። መደበኛ እሳት ላይ ከምትጥዱት ኮረሪማ ጣል ይደረግበታል። ከዛ ደግሞ ነጭ አዝሙድ ትንሽ እንጨምርበታለን። ከዛ አንድ ላይ መፍጨት ማለት ከሚበስልም አይደለም ወደኋላ የቀረውም አይደለም። ይሄ መካከል ላይ ያለ ጤናማ ብስለት ነው ፈልግበት። አሰራሩን ወይ ደግሞ በሌላ ቪዲዮ አመጣላችኋለሁ እንዴት ነው የምንመጥነው የሚለውን ነገሮች። ስለዚህ የጣድነው ሽንኩርታችንን እናየዋለን። ሀብሽ ግፊት ላለባቸው ሰዎች፣ ለጨጓራ ህመም ላላቸው ለብዙ ሰዎች ይመከራል። በዛ ላይ ደግሞ ለየትኛው ውፍረት ለመጨመር የሚፈልጉ ሰዎች በተለያየ መልኩ ሀብሽን ይጠቀሙታል። በተለምዶ ወደ ምስራቁ ክፍል ወደ ሀረርጌው አካባቢ በብዛት ይሰራል። ሀብሽ ወጥ ሁልበት ይሉታል አንዳንድ ቦታ ላይ፣ አንዳንድ ቦታ ላይ ደግሞ ላፊሶ ይሉታል። እኛ ዛሬ በድንች ሰራ ነው እንጂ በስጋም ይሰራል። ሁሉም ነገሮች ላይ መጨመር ይቻላል። አብላጫውን ግን ያው ድንችና ስጋ ላይ ነው የሚጠቀሙት ማለት ነው። ሽንኩርቱን በራሱ ውሃ እናበስለዋለን። አሁን እየመጠጠልን ነው ሽንኩርታችን። ስለዚህ ሽንኩርታችንን በዚህ መልኩ አበሰልንና ጨረስን ማለት ነው። ዘይታችንን እንጨምራለን። የብርጭቋችንን ግማሽ ያህል ከጨመርን በቂ ነው። አሁን ዘይታችን ይሄን ያህል ከተንተከተከ ይበቃዋል። ስለዚህ በርበሬ እንጨምራለን ማለት ነው። በርበሬ የተወሰነ እናደርጋለን። ይሄንን ትንሽ በዘይቱ እንደዚህ እንዳይዝብን እያማሰልን በርበሬውን ካቁላላን በኋላ እኔ አብላጫውን ጊዜ ቲማቲም ከበኋላ ነው የምጨምረው። ምክንያቱም በርበሬውን እያበሰለ እሱም እየተዋሃደ ይሄዳልና እንደዛ ሲሆን ቴስቱ በጣም አሪፍ ነው የሚሆነው። በርበሬያችን በዚህ ደረጃ ከተቁላላ ይበቃናል። ቲማቲም ትንሽ እያደረግን የሚለበልበውን ምናምን ነገር እንዳያመጣ፣ ይሄ በርበሬውን ማቃጠል ወደ ላይ እንዳያመጣ አድርገን እናቁላላለን ማለት ነው። የቀረውን ቲማቲም እንጨምራለን ማለት ነው። እዚህ ሁሉንም ያለንን ቲማቲም ጨምረናል። የጥሬ ቲማቲም ጣዕም እስከሚጠፋ ድረስ ትንሽ ደቂቃ እንተዋለን። ይሄው ቅባቱን ተፋ እስከሚያደርግ ድረስ ተቁላልቷል። እዚህ ላይ ምን እንጨምራለን? ተንቀደም ያዘጋጀናት ፈቅፈቀን ያዘጋጀናት ነጭ ሽንኩርት እንዳለ እናረጋታለን። አሁን ለዚህ የምናደርገው ሀብሽ በዚች ማንኪያ አንድ የሀብሽ ዱቄት በጣም በቂያችን ነው። ከዚህ ከበለጠ ሀብሽ በጣም የመምረር ባህሪ ስላለው ሁላችሁም እንደምታውቁት ወጡን ወደ ምሬት ይቀይርብናል ማለት ነው። አሁን ያደረግኩት የሀብሽ መጠን በጣም በቂ ነው ማለት ጨምረን እናቁላላለን ማለት ነው። አሁን ቃና ራሱ ለውጧል እና የሆነ ራሱን የቻለ የነጭ ሽንኩርቱ የሀብሹ የምናምን ጭምር ሌላ ቃና አምጥቷል ማለት ነው። ስለዚህ አሁን ደግሞ ድንቻችንን እንጨምራለን ማለት ነው። ቆንጆ ምግብ ነው።
ስለዚህ ከፍተን እናየዋለን። ድንቻችንን በቆንጆ ሁኔታ እየበሰለ ይገኛል። ውሃ ጠብ እናደርጋለን። በቃ ውሃ ጠብጠን እያደረግን በተለመደው መንገድ ማብሰል ነው። የድንች አሰራር መንገዳችን አለ አይደል? እንደዛ እናደርገዋለን ማለት የሀብሹንም የቲማቲሙንም የዘይቱንም ሁሉንም ነገር እንዲወስድ መጀመሪያ ትንሽ እዚህ ጋር ታሽቶ መብሰል አለበት። ድንች በባህሪው እያንዳንዱ ነገሮችን ወደ ራሱ የመምጠጥ ወይም የመሰድ ባህሪ ያለው ታስተውሉ ከሆነ እናቶቻችን ድግስ ላይ ምናምን ሲሰራ ጨው እንኳን የበዛበት ወጥ ካለው ድንች ላጥላጥ አድርገው ውስጡ ይጨምሩበታል በድፍኑና ጨውን መጠን ይቀንሱበታል። ስለዚህ አሁን ይሄ ሀብሹንም ምኑንም ይሄ ወደ ራሱ ይወስዷል ማለት ነውና እያንዳንዱ ነገር ከውስጡ እናገኛለን። ስለዚህ አሁን በዚህ መልኩ ከተቁላላ ይበቃዋል፣ እንከልሳለን ማለት ነው። ለእኔ አሁን ተንተክትኮ እስከሚጨርስ ትንሽ ውሃውን ስለሚመጣው ለእኔ አሪፍ ነው የጨመርኩበት የውሃ መጠን። ለእኔ ይሄ በቂ ነው። ጨዋችንን ጨምረን ስለዚህ ይሄ በቂ ነው ማለት ነው። ለኔ እንከድነዋለን ማለት ነው። ድንቹ እስከሚበስል ድረስ እንዲንተከተክ ተንተክተክ የተሆነውን አፊሶ ወጣችንን እናየዋለን። ከት በቆንጆ ሁኔታ ተንተክትኮ በስሏል ማለት ነው። መረቁንም ወደ ላይ ተፍቷል። ሽታው ራሱ በጣም ጥሩ ነው። የሚገርም መዓዛ ነው ያለው። አቀዝቅዘን ወደ ሳህን ላይ እናወጣዋለን ማለት ነው። ሰራነው ሁልበት ወይም ላፊሷችን ቀዝቅዞልናል ማለት ነው። እስከሚቀዘቅዝ እንጠብቀዋለን ብለን ነበር። በጣም ቆንጆ ነው የሆነው። ስለዚህ እንጀራ እናዘጋጅለታለን ማለት ነው። ያ እንደምታዩት ልድልድ ያለ ወጥ ነው። ይሄ ድንች ውሃ መረቅ ካለው እንዴት ፍስስስስ ያለ እንደሚያስቸግር ታውቁታላችሁ። ይሄ ግን ያው ረጋ ብሎ ነው የሚቀመጠው። ከቅባቱም ትንሽ እናደርግበታለን እና ይሄን ይመስላል ማለት ነው ምግባችን። በመቀጠል የማሳያችሁ በጣም ወጣ ያለ የድንች ገንፎ አሰራርን ነው። ይህ የምትመለከቱት የቡላ ገንፎ እንዳይመስላችሁ። የቡላ ገንፎ ከመሰላችሁ በጣም ተሳስታችኋል። ድንችንና ድንችን ብቻ በመጠቀም የሰራሁትን የድንች ገንፎ ነው። ተቀቅሎ አይደለም፣ እንዳትሳሳቱ። ሌላ አዲስ መንገድ ነው ይዤላችሁ የመጣሁትኝ። በብዛት አይታችሁት ላታውቁ ትችላላችሁ። ፍሬሹን ቡላ ለማታገኙ ሰዎች ይሄንን በቤታችሁ ማዘጋጀት ትችላላችሁ። እንዴት እንደሆነ ደግሞ ከኔ ጋር አብረን እናየዋለን። በመጀመሪያ እጃችንን በአግባቡ መታጠብ ይጠበቅብናል። ከዛ አጥበን ያዘጋጀነውን ድንቻችንን መቀቀል አይጠበቅብንም። ልብ አድርጉ፣ እዚህ ጋር ድንቹ ጭራሽ መቀቀል የለበትም፣ መላጥም አይጠበቅብንም። ቀጥታ በዚህ መልኩ እንፈቀፍቀዋለን። እጃችንን በደንብ በንጽህና መታጠብ አለብን፣ ምክንያቱም የምንሰራው ስራ በሙሉ በእጃችን ስለሆነ ማለት ነው። የፈቀፈቅነውን ድንች እዚህ ውስጥ እንጨምረዋለን ማለት ነው። እንደዚህ በማድረግ ፋይበር ነገር የሚመስል ወይም እንደ ቃጫ አይነት ነገር የሚመስል ነው እንትኑ ይዘቱ፣ እናወጣለታለን ማለት ነው። ፕሮሰሳችን ምንድነው? ይሄንን እንትን ውሃውን ከቃጫ የመለየት ነው። ነገር ግን ድንቹ መጀመሪያ በደንብ እናሸዋለን። እዚህ ጋር ውስጡ ያለውን በሙሉ ፈሳሽ ነገር እናስጨርሰዋለን። በደንብ እንደዚህ አድርገን እናስጨርሰዋለን ማለት ነው ከውስጡ ያለው። ምክንያቱም ይሄን ሳይሆን የምንፈልገው ከውስጡ የሚወጣውን ውሃውን ስለሆነ ማለት ነው። ምናልባት የቡላ አዘገጃጀት እንሰት ቆርጦ ፍቀው የሚያዘጋጁበት መንገድ ካያችሁት ማለት ነው ጉድጓድ ውስጥ እንዲገባ እናረጋውም ነው እንጂ ፕሮሰሱ ተመሳሳይ ነው። እና በዚህ መልኩ በደንብ ያለውን እንጨምቃለን ማለት ነው። ከዛ በኋላ ምንድነው የምናረጋው? በማጥለያ ላይ አርገን ሌላ ብረት ድስታችን ላይ አርገን ብናጠነፍፈው በጣም ተመራጭ ይሆናል። የተረፋችሁ ካለ ለቀጣይ ጊዜ ውሃ ሞልታችሁበት አስቀምጣችሁ ውሃውን እየቀያየራችሁለት በምትፈልጉበት ሰዓት መጠቀም ትችላላችሁ። የመጀመሪያውን ዙር መጭመቅ በዚህ መልኩ ጨርሰናል። መጀመሪያ እንዳያችሁት ሰፋ ሰፋ ባለውን ያጠለልኩትኝ፣ ምክንያቱም ቶሎ ለመለየት የማጥለያ ሳይዛችንን እያሳነስን ነው መሄድ ያለብን። ከመጀመሪያው ሾልኮ የወጡትን ሁለተኛ ደግሞ ከሱ መለስ ባለ ማጥለያ እናደርጓለን። በሶስተኛ ደረጃ በአራተኛ ደረጃ እያደረግን የምንፈልጋትን የላመቿን እስከምናገኛት ድረስ እያጠለልን እንሄዳለን ማለት ነው። መጀመሪያ ሰፋ ባለ፣ ቀጥሎ ደግሞ እንደዚህ ጠቅጠቅ ባለ እያደረጋችሁ በዚህ መልኩ መጭመቅ ማለት ነው። ያው እንደምታዩት አሁን የቀረን እንደዚህ የቡላ የሚመስለው ነገር ነው ከስር እየቀረ ያለው። በእርግጥ ግን ትንሽ እንትን አለው አከሬ ማለት ነገር ስላለው ከፓስታው ማጥለያ ያነሰና ጥቅጥቅ ያለ እያንዳንዳችን ቤት የማይጠፋው ደግሞ የሻይ ማጥለያ ነው። ስለዚህ ቀጥሎ ያለውን ደግሞ በሱ እናጠላለን። እዚህ ውስጥ እንደዚህ አልፈው የነበሩትን በዚህ መልኩ ለይተናቸዋል ማለት ነው። እንደዚህ ከድነን ለአንድ ሰዓት ያህል እናስቀምጠዋለን ማለት ነው። ከአንድ ሰዓት በኋላ ተመልሰን መተናል። ስለዚህ አሁን ቀስ ብለን እናጠነፍፈዋለን ማለት ነው። ያ ማለት የስረኛው ሳይወጣ ከላይ ያለውን ብቻ በዚህ መልኩ ያጠነፈፍነው እንሄዳለን ማለት ነው። ሰዓቱ በቆየ ቁጥር ከስር እንደዚህ ዘቅጦ እንዲቀር የምንፈልገው ነገር በደንብ እየዘቀጠ ይሄዳል ማለት ነው ሳይቀላቀል። ስለዚህ አሁን በምታዩት መልኩ ያው አቅረረናል ማለት ነው። አሁን እንደምታዩት ቀይ ሆኖ የቀረ ትንሽ ቀርቶበታል።
ላይክ እንደ ቡላ የታችሁታል አይደለ እንዴት እየተፋቀ እንደሚነሳ ይሄን የምታዩትን ነገር ነው ከድንች ውስጥ ያወጣ ነው ማለት። ስለዚህ እዚህ ላይ እንደገና አንድ ዙር ውሃ እናደርግበትና ያንን ካጠገቡ ዞር ያላደረኩትኝ የውሃውንም ልዩነት እንድታዩት ያክል ነው። በጣም ነው የሚይዘው ረግቶ ልክ እንደ ቡላ ነው በቃ ባህሪው በጣም ረግቶ ነው የሚይዘው። በደንብ ውሃ ውስጥ እንዲዋሃድ እናደርጋለን። ከዛ ደግሞ ቀጥሎ እንዲጠልልን ማለት ነው። አሁን ከቀደሙና ካሁኑ ልዩነቱን መመልከት ትችላላችሁ። ስለዚህ አሁንም በድጋሜ ከድነን እናስቀምጠዋለን ማለት ነው። እሺ አሁን 1 ሰዓት ያህል ቆይተናል። ስለዚህ ይሄን ደግሞ እዚህ ውስጥ ያለውን እንደገና መልሰን እናጠለዋለን ማለት ነው። ውሃውን እንደምታዩት ወደታች ረግቶልናል። ጥንፍፍ አድርገን እናወጣለን ማለት ነው። አይደለ ምን ያህል ነጭ እንደሆነ ማለት ነው። ይሄን አወጣሁት ማለት ነው። ስለዚህ ከቂጡ ስር የቀረው ከድንቹ የሰረገው ቡላችን ነው ማለት ነው። ያው እንደምታዩት ጥንክር ያለ እንትን ይዟል። ይሄንን ነው ማለት ነው። ስለዚህ በመቀጠል ይሄንን ከዚህ ላይ እናነሳውና አንድ ጎድጓዳ ሳህን ላይ እናደርገዋለን። ከዛ ገንፏችንን እንሰራለን ማለት ነው። ወተት መጠቀም ትችላላችሁ። በውሃ ብቻ መገንፋት ትችላላችሁ። በውሃ ብቻ አድርጌ ያሳያችኋለሁ ማለት ነው። ምክንያቱም የሚያመጣውን ትክክለኛውን መልኩን እንድታዩት ያህል ማለት ነው። ስቶቫችንን እናዘጋጃለን ማለት ነው። ከዛ መጠነኛ ውሃ እንጥዳለን። ለዚህ የተወሰነ መጠን ጨው እናደርጋለን። ይሄ ይበቃል። ካወጣነው በኋላ በሚጥሚጣም ልንጠቀሙ እንችላለን። ለልጅ ደግሞ ከሆነ ቅቤ ብቻ አድርገን መስጠት እንችላለን ማለት ነው። ሚጥሚጣም ስለምንጨምርበት ለእኛ ግን አሁን በቂ ነው። ስለዚህ አሁን ውሃችን ትናል ሳይሆን ሊፈላ ትንሽ ነው የቀረውና አሁን እኩል ጨምሬ ባማስለው ነው የምመርጠው። ምክንያቱም ፍልቅልቅ ካለ ቁርጥ ያለ ነገር ስለሚያመጣብኝ ማለት ነው። ስለዚህ የተዘጋጀውን ቡላ ተመልሶ በነገራችሁ ላይ ይረጋል ወደታች። የድንች ቡላችንን እንደዚህ አድርገን እንደገና እናላቀቀዋለን ማለት ነው። አሁን ይሄንን እጃችንን እዚህ ጋር ሳንነቅል እያማሰለን እንጨምራለን ማለት ነው። እንደምታዩት እየተሳሰረ እንደዚህ ይሆናል ማለት ነው። እጄን ገታ እያደረኩኝ እጃችሁ ብቻ ማውረድ የለበትም ነው። ጠንከር ያለ ገንፎ እንዲሆንልኝ ስለፈለኩኝ ነው። ያው መጠናችሁን ሚትም ላላ ማድረግ ትችላላችሁ። እንደ ገንፎ ማጠንከር ትችላላችሁ። ልጆቻችሁ ምግብ ስታስጀምሩ ወደ 6 ወር ላይ ምናምን ሲገቡ ቀለል ያለ ምግብ ስታስጀምሩ በዚህ ማስጀመር ትችላላችሁ። ድንቹን ዝም ብላችሁ ቀቅላችሁ ከመስጠት ለየት ማድረግ። ያው ድንቹ ተቀቅሎ መሰጠቱ ጥሩ አይደለም ያልኩኝ አይደለም። ነገር ግን እንደዚህም አድርጋችሁ በተለየ መልኩ መስጠት ትችላላችሁ ማለት ነው። ያለውን እየመጠጠ በሄደ ቁጥር ያው እንደዚህ የምታዩትን አይነት ገንፎ ይሰራል ማለት ነው። አንዴ ያላችሁን ድንች ፈቅፍቃችሁ ቁጭ አድርጋችሁትን እንደ ቡላ ረዥም ጊዜ መጠቀም ትችላላችሁ፣ ውሃውን እየቀያየራችሁለት። ከዛ በተረፈ ያው ይሄን የምታዩትን አይነት ገንፎ ሰርተነዋል ማለት ነው። መሪያም ቡላን አሁን ከገብስ ጋር ወይም ለገንፎ ተብሎ የተዘጋጀ ገብስ፣ ስንዴ ምናምን አንድ ላይ ተደርጎ የሚዘጋጁት ይሄ የምጥን እንትኖች አሉ። እሱ ላይም መጨመር ትችላላችሁ። ምናልባት መጠኑ እንትን ካላችሁ ማለት ነው፣ ለብዙ ሰዎች ድረስ ካላችሁ ቡላን ሌላ ነገር ላይ ጨምረን እንደምንሰራው ማለት ነው። እና በጣም እንደምትወዱት ተስፋ አደርጋለሁኝ። አዲስ ነገር ነው ይመስለኛል። ማንንም የሰራው አይመስለኝም፣ አላቅም። ያው እንደምታዩት እንደዚህ ማለት ነው። የትክክለኛውን ገንፎ አድርገን ይዘነዋል ማለት ነው። ለመብሰል ራሱ ብዙ አያታግልም። ስለዚህ አሁን ከዚህ በኋላ ከኛ የሚጠበቀው ምንድነው? ይሄንን እቃችን ላይ እናደርጋለን። ቂቤያችንን ጨምረን ሚጥሚጣ ትንሽ አድርገንበት መብላት ነው። አይቹት እንዴት እንደሚያምር። ይሄን ይመስላል የድንች ገንፏችን። አሁን ደግሞ እንቀምሰዋለን ማለት ነው። በጣም አሪፍ ነው። እንደምትወዱት ተስፋ አደርጋለሁ። በጣም ቆንጆ ነው። እያንዳንዳችሁ በቤታችሁ ሰርታችሁ ሞክሩት ነው የምላችሁ ይሄንን። በመጨረሻም የማሳያችሁ ያለ ስጋ በድንች ብቻ የሚሰራ ሚትቦል ነው። ድንች የሚሰራ የሚትቦል ማለት ነው። ያው ስጋ ሳይኖረው በድንች ቦታውን ተክተን የምንሰራው ነው። ለሱ ደግሞ የሚያስፈልጉን ግብአቶች ድንች፣ ዘይት፣ ቫኒላ፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ሮዝመሪ ቅጠል፣ ባሮ፣ የድንብላል ቅጠል፣ ጨው፣ ቃሪያ፣ እንቁላል፣ ቤኪንግ ፓውደር፣ የተፈጨ የደረቀ የዳቦ ዱቄት እንዲሁም ደግሞ ፍርኖ ዱቄት ነው ማለት ነው። ታጥቦ የተዘጋጀው ድንቻችንን ውሃ አድርገን ስቶቭ ላይ እንጥደዋለን ማለት ነው። ድንቻችን እስከሚበስል ድረስ አሁን እነዚህን ግብአቶች ተጠቅመን ስራችንን እንጀምራለን ማለት ነው። እቃው እንደዚህ አጥበን ካዘጋጀን በኋላ እያንዳንዱን ልጠን ነጭ ሽንኩርታችንን፣ ቀይ ሽንኩርት፣ ቃሪያ፣ ሮዝመሪ እና ባሯችንን አንድ ላይ እንፈጫለን፣ እንከትፈዋለን። ይህንን ቃሪያውን ከውስጡ ያለውን ፍሬ ብናራግፈው ይመረጣል። ይህንን ምግብ ልጆችም ሊመገቡ ስለሚችሉ ያን ያህል ብዙ ማቃጠል ስለሌለበት ለጣዕም ያህል ብቻ። እነዚህን እቃዎች በማንኛውም ቦታ ቀለል ባለ ዋጋ የምናገኛቸው ናቸው። ይህን ይመስላል ማለት ነው። ከትፈን ያዘጋጀነው። አሁን ይህንን ወደ መፍጫችን እንጨምራለን ማለት ነው። በዚህ ደረጃ አለመን ከፈጨነው በኋላ እና እንደዚህ የላመ ይሆናል ማለት ነው። ፈጫቸው ግብአቶች ይሄን ያህሉን እወስዳለሁኝ። እንቁላል እንጠቀማለን ማለት ነው። እዚህ ላይ አንድ እንቁላል ነው ያደረኩበት። በጾም ጊዜ እንቁላል አለመጠቀም ትችላላችሁ። ስለዚህ አሁን ደግሞ ትንሽ ጨው እናደርጋለን። ዳቦ ዱቄቱን እጨምራለሁ። የተፈጨ ዳቦ ዱቄት ከማንኛውም ሱፐርማርኬት ዳቦ ቤቶች ታገኙታላችሁ። አይ እናዘጋጅም ደግሞ ካላችሁ ዳቦውን በምጣድ ላይ አድርጋችሁ በቡና መፍጫ መፍጨት ትችላላችሁ።
በዚህ መልኩ ቀላቅለዋለሁ ማለት ነው። ትንሽ ቫኒላ አደርግበታለሁ። እዚሁ ላይ ዱቄታችንን እንጨምራለን። ዱቄቱ ላይ ቤኪንግ ፓውደር 1 ማንኪያ ከግማሽ ተጠቀምኩኝ። በዚህ መልኩ ቀላቅለን አዘጋጅተናል ማለት ነው። ድንቻችን በስሏል። ከዛ ውሃውን አጠንፍፎ መላጥ ነው ማለት ነው። ልጠን አሁን እዚህ ላይ እናስቀምጣለን ማለት ነው። በዚህ መልክ ድንቻችንን ልጠን ጨርሰናል ማለት ነው። ስለዚህ ቀጣይ የሚሆነው ቆራረጥና መዳጥ ነው ማለት ነው። በዚህ መልኩ እንደዚህ ከቆራረጥን በኋላ በሹካ ደፍጥጠን እንጨርሳለን። እጄን እጠቀማለሁ። ቀጥሎ ለምሰራው ስራ ያዘጋጀነው ግብአታችን ላይ እንጨምራለን። ስለዚህ ይሄንን እንደዚህ አደረግን አዋህደናል ማለት ነው። ውህዳችንን በዚህ መልኩ ሰርተናል። ትንሽ እንደዚህ እጅ ላይ ተጠባበቀስ እንዳያስቸግር ትንሽ ዘይት እንጠቀማለን። ይሄው ውህዳችንን በዚህ መልኩ ያዘጋጀን እስከዛው ዘይታችንን እናሞቃለን። ይሄው በዚህ መልኩ ውህዳችንን ጨርሰናል ማለት ነው። አሁን እጃችንን ዘይት እያስነካን ማድበልበል ትንሽ ያነሳ መጠነኛ እንደዚህ ያህል ያነሳ መጠናችንን እኩል ብናደርገው የተሻለ ነው። በዚህ መልኩ አድበልብለን ጨርሰናል። ዘይታችንም እንደምታዩት ፈልቷል። በደንብ መፍላት አለመፍላቱን ቼክ ለማድረግ ያህል ብቻ ትንሽዬ እንቆርጥና ጨምረን እናያለን። ስለዚህ በበቂ ሁኔታ ፈልቶልናል ማለት ነው። የሚሆነው ይሄንን ውስጡ መጨመር ነው ማለት ነው። እጃችሁ እንዳያቃጥላችሁ ጥንቃቄ በማድረግ እንደምታዩት አስገብተን ጨርሰናል። እያገላበጥን እናበስሏለን ማለት ነው። እንደምታዩት እየበሰለልን ነው። ያው እንደምታዩት እንደዚህ አጋም እየመሰለ እየበሰለልን ነው። ስለዚህ አሁን እጄ እኩል ስላልጨመረው ግማሹ በደንብ ቀይ ግማሹ ፈዛዛ ስለሆነ ቀደም ብሎ በስሏል፣ ግማሹ ደግሞ ትንሽ ይቀራል። ስለዚህ ያኛው በጣም እንዳይጠቁርብን ከውስጡ እንለቅመዋለን ማለት ነው። ከዛው ሳህናችንን እንደዚህ እናዘጋጃለን። ጥሌያችንን እናመጣለን ማለት ነው። እንደዚህ ያደረግን ከውስጡ ይሄው የደረሱትን በደንብ ድርቅ እንዳይልብን ከውስጡ በዚህ መልክ እንለቅማለን ማለት ነው። በዚህ በመጥበሻው በቺፕሱ መጥበሻ ቢሆን አንዴ እሱ ላይ ደርድራችሁን ፊቱ ላይ እኩል ጨምራችሁ እኩል በዛው ታወጡታላችሁ። እሱ ለሌላችሁ ሰዎች ግን በዚህ መንገድ መጠቀም ነው። ሚትቦልም በተለያየ ድግስ ላይ በስጋ የተሰራ አይታችሁ ይሆናል። ነገር ግን ስጋ በሌለበት ሰዓት በጾም ወቅትም ሊሆን ይችላል። አለበለዚያ ካላስፈለጋችሁም ቶሎም ካላገኛችሁም ቦታውን በድንች ተከታችሁ እንደዚህ መስራት ትችላላችሁ ማለት ነው። ስለዚህ በዚህ መልክ ለቅመን ጨርሰናል ማለት ነው። እዛ ሳህናችን ላይ እንገለብጣለን። ያ ሶፍት ከስር የምናደርገው ወይ ሶፍት ወይ ወረቀት ወይ ጋዜጣ የምናደርገው ዘይቱን ከውስጡ መጥቶ እንዲጨርስልን ነው። በዚህ መልኩ ቆንጆ አድርገን አቅርበነዋል። አሁን እላው ላይ ካቻፕ ትንሽ እናደርግበትና እንቀምሷለን ማለት ነው። እንደምታዩት በጣም ቆንጆ ነገር ነው የሰራነው። ያው ውስጡን እንደምታዩት በስሏል። እዚህ እንቀምሷለን ማለት ነው። በጣም ይጣፍጣል።